እንዴት ክርስቲያን ነኝ? እግዚአብሔር እንዲህ አስቸጋሪና ትዕቢተኛ ያደረገኝ ለካ የራሱ የወደፊት ዓላማ ስለነበረው ኖሯል። እርሱ ሁሉንም ነገር ለእርሱ ስለእንደተው ሊጠይቀኝ በዝግጅት ላይ ነበር። ደግሞም ይህንን ሁሉ ጠንካራ ስብዕና፣ ዕውቀት፣ አንደበተ ርቱዕነት በተጠየቀው መንገድ ማሳመንና ኃይል ያስታጠቀኝ ለሌላ ተልእኮ ሲያዘጋጀኝ ኖሯል። አይበገሪ ገናናና ያለ ተቀናቃኝ የምገዛ የትምህርት ቤቱ ንግስት በመሆን ላይ ነበርኩ። ይሁሉ ቢሆንም ግን በውስጤ ሐዘን ነበር። ውስጤን ሳዳምጠው ባዶነት ይሰማኛል። አምላኬን በፍጹም ልቤ የምወደው ቢመስለኝም ከእርሱ ግን እጅግ ርቄ ነበር። በእኔና በእርሱ መካከል የመከለያ ግንብ ነበር። አንዳንድ ጊዜ ይህ ግንብ ኃጢአቴ ይሆንን እላለሁ። አንድ ቀን እንዲያውም ለራሴ አሁን በሞት ለአምላኬ የማቀርበው ምን በጎ ስራ አለኝ ብዬ ጠየቅኩ። ኃጢአቴን አሰብኩትና ለዘላለም ሕይወት የሚሆን አንዳች ነገር ማድረግ አለብኝ ብዬ ወሰንኩ። ሀብት አለኝ። ስለሆነም ወደ ሳዑዲ አረቢያ ተጉዤ መካና መዲናን መሳለም አለብኝ ብዬ ወሰንኩ። ዝግጅቴ ብዙ ጊዜ አልፈጀብኝም። ለጉዞ የሚያስፈልገውን ቀሚስ ገዛው። ከዚያም በአውሮፕላን ጅዳ ገባሁ። ጅዳ ስገባ እኩለ ሌሊት ካለፈ 1 ሰዓት ያህል ሆኗል። ከጅዳ በመኪና ወደ መካ አመራሁ። ምንም እንኳን መንገዱ አስቸጋሪ ቢሆንም ሃይማኖታዊውን ጉዞ እስኪነጋ ጠብቄ ለመጀመር ትዕግስት አልነበረኝም። በቀጥታ ወደ ካባ አመራሁ። እዚያ ስቆም ወደ አምላኬ እጅግ የቀረብኩ ስለመሰለኝ በውስጤ የጋለ ስሜት ተፈጠረ። እዚህ የቆምኩት እኮ አምላኬን ምን ያህል እንደምወደው ለመግለጥ ነው። ነገር ግን አሁንም የራኩ ያህል ነው የሚሰማኝ። እባክህ ወደ አንተ አቅርበኝ። እባክህ ከኔ ጋር መሆንህን ልረዳው። እባክህ ልቤን ንካው። አምላክ ሆይ ስላንተ ያለኝን ስሜት ሰይጣን እያደበዘዘው እንዳይሆን እባክህ እርዳኝ እያልኩ የካባን ድንጋይ ይዞረው ነበር። ምናልባት አንዳች ነገር ውስጤን ቢያነቃንቀው የሚል ተስፋም ነበረኝ። ከ10 ቀን ቆይታ በኋላ ወደ ግብጽ ስመለስ ከበፊቱ የባሰ ጭንቀት ወርሶኝ ነበር። ዝም ብዬ ራሴን ስፈትሸው አንዳች ያጣሁት ነገር እንዳለ ገባኝ። ምናልባት ራሴን አጥቼው እንዳይሆን ብዬም ፈራሁ። እናም ፍለጋዬን ማቆም እንደሌለብኝ ወሰንኩ። አምላክ እኛን ፈጥሮ በክፉ መንገድ እንድንጠፋ ትቶናል ብሎ ማሰብ ይቻላል እያልኩ ዘወትር ራሴን እጠይቅ ነበር። እንደገና ደግሞ አይሆንም፣ አንድ ያልገባኝ ነገር መኖር አለበት እላለሁ። እግዚአብሔር ጨካኝ ነው ብሎ ማሰብ የሚቻል አይመስለኝም። ይህን ማሰብ ምክንያታዊ አይሆንም። እግዚአብሔር ይህን ዓለም የፈጠረው ለደስታ እንጂ ለመከራ አይሆንም። በዚያ ያለውን ሁሉ እንድንገዛ ኃይል ሰጥቶናል። ይህ ማለት ደግሞ እኛን ይወደናል ማለት ነው እላለሁ ደግሞ መልሼ። እንዲህ እንደተምታታብኝ ጥቂት ጊዜያት አለፉ። ነገሮችን አጥርቼ ለማወቅ እጅግ በተጋም ልፋቴ ሁሉ ከንቱ ነው የሆነው። በመጨረሻ እስቲ መጀመሪያ አምላኬን ለማስደሰት ልሞክር፣ ከዚያም እሱ ራሱ ወደ ትክክለኛው መንገድ ይመራኛል ብዬ አሰብኩ። እየቆየ በውስጥ የሚሰማኝ ባዶነት ህሊናዬን ያሰቃየው ጀመር። ከአምላኬ መራቂ ውስጤን ይረብሻል። እናም በመጨረሻ አምላኬ ሰጠኝን ይዤ በመደሰት ይህን ነገር መርሳት አለብኝ ብዬ ደጋግሜ ወሰንኩ። እንጂ የሚያስፈልገኝ ነገር ሁሉ እንዳለኝ እየተረዳው እንኳን ይህን የውስጤን ጥያቄ ማዳፈን አልቻልኩም። ከኮሌጅ የተመረኩት በ1963 ነው። የሚያስቀና ደረጃ፣ በትምህርት ቢሮ ዘንድ የገነነ ዝና፣ ከፍተኛ ደሞዝ፣ በመንግስት የደሞዝ ስኬል ቁጥር 1 የተባለ
ረጅም ጊዜ የዘለቀና ገናና ስም ከአንዳንድ ኃላፊነቶች የማገኘው ተጨማሪ ገንዘብ አለኝ። ከዚህም በተጨማሪ ጎበዝ ተማሪዎች የሆኑ አንድ ወንድና ሁለት ሴት ልጆች አሉ። ከተከራየው ጀምሮ ተቀምጬበት የማላውቅ አንድ አፓርትመንትና የራሴ መኪናም አለኝ። በዚህ መሃል አንድ ቀን ሴቷ ልጄ አንድ እንግዳ ጥያቄ ጠየቀችኝ። እማዬ ክርስቲያን ባል ማግባት ይችላል ስትል በድንጋጤ ጮኩና አፈጠጥኩባት። አይደረግም፣ በጭራሽ አይደረግም። ፈጽሞ ሊሆን የሚችል ነገር አይደለም። ይህን ነገር እንኳን ልታደርጊው ደግመሽ እንኳን ብታስቢው እኔ ራሴ ገልሻለሁ አልኳት። እርሷ ግን ኢንጂነር እኮ ነው፣ ደግሞ ከታወቀ ቤተሰብ የተወለደ ቤተሰቦቹ ወደ አሜሪካ ሊጓዙ ስለሆነ እኔም አብሬ መሄድ እፈልጋለሁ። እዚያ ሊጋባሉ ደግሞ ካንቺ በቀር ይሄንን የሚያውቅ ማንም የለም ስትል መለሰችልኝ። ፊቷ ላይ አፈጠጥኩና እንደ ብራቅ እየጮኩባት አሞሻል፣ ሙስሊም እኮ ነሽ፣ እንዴት አድርገሽ ነው ክርስቲያን የምታገቢው? ኃጢአት እኮ ነው እየጮኩባት። ከዚህም እኔን ሳታማክረኝ ጋብቻን በተመለከተ ምንም ማድረግ እንደሌለባት ቃል አስገባኋት። ፈጣሪ ለኔና ለልጄ አንድ ጸጋ ሰጥቶናል። በአስቸጋሪ ነገር ውስጥ ሆኜ አምላኬን ስለምነው መልሱን በህልም ይነግረኝ ነበር። ልጄም ልክ እንደኔው ናት። እናም ይህን ወጣት በተመለከተ ፈጣሪን በጸሎት እንድትጠይቅና በህልሟ ያየችውንም ሳትደብቅ እንድትነግረኝ መከርኳት። በነጋታው ጠዋት ልጄ በህልሟ ያየችውን ነገረችኝ። በመንጫረቀብ በተሰራ ሰፊ ጎዳና ላይ እየተጓዝኩ ነበር። በመንገዱ መጨረሻ መስቀለኛ መንገድ አገኘሁ። በየትኛው መንገድ መቀጠል እንዳለብኝ ግራ ገብቶኝ ስቆም 3 ሂጃብ የተሸፈኑ ልጃገረዶች መጡና ከኛ ጋር እንሄዳሉ። ነገር ግን ከነሱ ጋር ለመሄድ ልብ አልፈቀደም። ከዚያም መስቀሎች የሞሉበት አረንጓዴ ቀሚስ የለበሰች ልጃገረድ አየሁ። እርሷም እጄን ያዘችኝ። እኔም በልቤ ደስ ብሎ ተከትያት ሄድኩ። አለችኝ። የዚህን ህልም ትርጉም ልረዳው አልቻልኩም ነበር። እርሷንም የወጣት ልብሽን ስላማለለው ባልተጨበጠ ነገር እየቃዠሽ ይመስለኛል። ልታገቢ በጣም ሳትፈልጊ አልቀረሽም። የናሳብሽን ቸልምሎ እንዳይመስልሽ። በይ የነገር ደግመሽ እንዳታነሽብኝ ስል ተቆጣኋት። እርሷም ያልኳትን እንደምታደርግ ቃል ገባችልኝና ነገሩ በዚህ ተዘጋ። በትምህርት ቤቱ ጸሐፊ በሆነችው ሙስሊምና በኔ መካከል አንዳንድ ግጭቶች መፈጠር ጀመሩ። እኔም እርሷን ወደ ሌላ ቦታ አዛውሮ በጥሩ ጸሐፊ እንዲተኩልኝ አመለከትኩ። አንድ ቀን የአስተዳደርና ፋይናንስ ኃላፊው ትምህርት ቤቱን ሊጎበኝ ሲመጣ ጉዳዩን አነሳውበት። እርሱ ይህችኛዋን ጸሐፊ አዛውሮ በሌላ ትጉ፣ ቀልጣፋ፣ ጠንካራና ተግባቢ በሆነ ጸሐፊ እንደሚተካልኝ ቃል ገባ። ምን ያደርጋል ታዲያ ልጅቱ ክርስቲያን ናት። ጸሐፊ ማለት እኮ በእያንዳንዱ ነገር የምንገናኝ ሰው ናት። ፈጽሞ ክርስቲያን ልትሆንማ አትችልም ስል አምርሮ ተቃወመ። ኃላፊው ግን በጸሐፊነት ተግባር ወሳኝ የሆነውን ታማኝነትን ገንዘብ ያደረገች በመሆኑ ልቀበላት እንደሚገባ ሳመነኝ።